ጋዜጠኛ ገነነ መኩሪያ ወይም ደግሞ ሊብሮ ባለቤትን ጨምሮ የተለያዩ ሰዎች በጋዜጠኛው ሞት ተጠርጥረው በቁጥጥር ስር መዋላቸውን በዚህ ሰዓት የወጡ መረጃዎች እያሳዩ ይገኛሉ። I have a 28 million in my account. ይሄው ስክሪንሾት አድርጉትና ይኸው ሪሲቱን አሳይቻለሁ። ታሴ I don't need it like የእሷን ብር እኔ ምን ያደርግልኛል? መቷ አጭበረበረኝ ምናምን እኔ ሲጀመር ነትን እያደነቀ ኦፍ ኮርስ አዋቂ መሆን ማንንም አልጎዳም። ግን ችግሩ ምንድነው መሰለክ ሮፊ አንተ ለራሱ እዚህ ደረጃ የደረስከው ሰግጠህ ነው። እሺ ብሎ ተቀበለኝ፣ ቻሌንጅ ሰጠኝ። ቻሌንጁ ከሰጠኝ በኋላ ሰይፉ ጋር ሲቀርብ እኔ ይህን ነገር ስነገር ራሴ ላይ የሚቀበለው ራሴ ላይ የሚደርሰው እርምጃ ተቀብዬ ነው ምናገር ማስተራብነት ማርያም። ሰላም ውድና የተከበራችሁ ቻናላችን ቤተሰቦች እንዴት ከርማችሁልኛል? እኔ ያለው ክብር ይስፋ ዛሬም እንደተለመደው ሶሻል ሚዲያ ላይ መነጋገሪያና አዳዲስ የሆኑ ቪዲዮችን ወደ እናንተ ይዤላችሁ መጥቻለሁ። እንደተለመደው እነሱን አብረን እያየን ሐሳብ አስተያየታችንን እንሰጣለን። ዛሬ ይዤላችሁ ከመጣኋቸው ቪዲዮዎች መካከል አንደኛው የሮፍናንና የአዶናይ ጉዳይ ተመለከተ ይሆናል። ምንድነው የተፈጠረው? የአዶናይና ሮፍናን መካከል ትንሽ አለመግባባት የተፈጠረ ይመስላል። የሁለቱም በቪዲዮ ያጋሩት ነገር አለ። ያው አዶናይ በቪዲዮ ለሮፍናን መልስ ሰጥቶታል። እስኪ ቪዲዮን ተመልክተን አብረን ሐሳብ አስተያየታችንን እንሰጣለን። ሌላኛው ቪዲዮአችን ደግሞ ያው ገነነ መኩሪያን የተመለከተ ነው። ገነነ መኩሪያ ሰሞኑን ብዙ አነጋጋሪ ነገሮች እየተፈጠሩ እንደሆነ ሁላችንም እናውቃለን። በገነነ መኩሪያ ዙሪያ ወይ ደግሞ በሊብሮ ዙሪያ ማለት ነው። ያው ባለቤቱ ዋነኛ ተጠርጣሪ እንደነበረች ሁላችንም እናውቃለን። እንደታሰረች መረጃዎች እያሳዩ ይገኛሉ። ሌሎችም አዝናኝና አስተማሪ ቪዲዮዎች እንደተከተሉ ስለሆነ ከእናንተ የሚጠበቀው እስከዚህ ቪዲዮ መጨረሻ አብራችሁ መቆየትና እንዲሁም ለቻናላችን አዲስ የሆናችሁ ይህንን ቻናል ሰብስክራይብ ማድረግ ብቻ ነው። ወደ ዛሬ ቪዲዮቻችን ላከበርኩ ነው እንጂ ምንም እኮ አታመጡ። አንድ ጊዜ ፍራው ለራስ የምትፈጥረው ነገር የለም። ምንም አትናገረው። ቆይ ፍራው ምን ማለት ነው? ምንም አታመጡ ማለት ቆይ አንድ ጊዜ ምንም አታመጡ ማለት ነው። በክብር አይደል ያወራው። በቃ አካሄዱን የተናገረው አልሰደብ አልዘለፈ። ምንድነው ምንም አታመጡ ማለት እንዴ? በቃ ጀስት ተዋይተን እኮ ልንበታተን ነው። ማናችንም የማንንም ቢል አንሸፍንም እኮ እዚህ ጋር ተከባብረን ለማውራት ነው የመጣ ነው። እስካልዘለፈ ድረስ አንዘላለፍ ፕሊዝ። እሺ ታመር የምትናገሪው ንግግር ካለ ለአንቺ 8 ደቂቃ ልስጥሽ። በተቻለ መጠን በጨዋነት አውሪና ወደ ሌሎች ወንድሞች ይሄዳሉ። ኦኬ ቴዲ ቦይ ይኸውልሽ፣ ቴምር ይኸው ስሜታዊ እንዳትሆኚ ነገር እናታበላሽ። ኦኬ ስነ ስርዓት አድርገሽ አውሪ። ሚዩት ነሽ። አሁን ትሰሚያለሽ? ኦኬ እኔ ስሜታዊ ያልሆንም አንደኛ ህዝቡም አንተም ቴዲ እንድጠይቁልኝ የምፈልገው የመጀመሪያ ዶክመንት የሰጠኛል ቴዲ ላንተ የላኩልክ እዛ ዶክመንት ላይ ኦነር ማን ነው የሚለው እሱን አሁን አንተ ንገርልኝ ለህዝቡ። ለኔ እሱ የሚለው አሁን ማርቲን ነው የሚለው አይደለም። ሰጠኝ ዶክመንት ላይ ለኔ ገዛው ብሎ ሰጠኝ ዶክመንት ላይ እንደዛ አይደለም የሚለው ኦነሩ ሌላ ነው። ቴዲ አንዴ ስሙን ንገራቸው። እኔ በዶክመንት ነው በወሬ ምናምን አይደለም። በዶክመንት እሱን አንብብላቸው ማለት እሱ ባወራው እኔም ደግሞ መረጃ እጄ ላይ የተሰጠኝ በሰዓቱ ሲሸጥልኝ የሰጠኝ መረጃ ስላለ ሰሞኑን በተምርና በኢፍራኦል ኢቴቻ መካከል የነበረውን አለመግባባት ሁላችንም ሰምተናል ብዬ አስባለሁ። እና ከዛ ጋር በተገናኘ ያው ቴዲ ሐዋሳ ቤት ውይይቶች ነበሩ እና ሁለታችሁም መረጃዎችን ይዛችሁ እንገናኝ ብሎ ነበር እና በዛ ጉዳይ ላይ ያው ኢፍራኦል ኢቴቻና ቴዲ ሐዋሳ ትንሽ አለመስማማቶች የገጠማቸው ይመስላል። እና ቴዲ ሐዋሳም ምን ሆንክ እንደዚህ አይነት ነገር መሆን የለበትም በማለት ለሱ ሐሳቡን ገልጾለታል። ኢፍራኦል ኢቴቻ ግን ከሌላ ሰው ጋር በመሆን ዲስሪስፔክት አድርጎኛል በማለት ቴዲ ሐዋሳን እየተናገረው የሚያሳይ ምስል ተመልክተን እንመለስ። ቴዲን ተቀይሜዋለሁ። በጣም ነው ዲስሪስፔክት ያደረገኝ። በጣም እንደ ሌባ ነው የቆጠረኝ። በጣም ማለት ነው እውነታውን እያወቀ ሂዝ ዲስሪስፔክት ሚ። ኦንላይን ላወቃችሁት ሰው ገንዘባችሁን አንስታችሁ አትስጡ አለ። በጣም ነው ዲስሪስፔክት ያደረገኝ። ቴዲ በጣም የማከብረው በጣም የምቀርበው ሰው ነበር። በጣም ዲስሪስፔክት አድርጎ እንደ ሌባ እንደ ተራ ዱርዬ ነው ቆጥሮ ሲናገረኝ ነበር። መናገር ስለማልፈልግ ነው፣ ሰዎችን ማስቀየም ስለማልፈልግ ነው። ማንም ሲጠራኝ እኔ በጣም ሰው ስለማከብር ነው እንጂ ደረጃዬም አይደለም የትም ቦታ እየሄዱ ማውራት ገብቷል። በጣም ስለማከብር ነው። ዛሬ እዚህ ቲክታክ ላይ እኔን የሚወዱኝ ሰዎች በእኔ ምክንያት ለዮኒ ብዬ ነው ተነስቼ የመጣሁት ስለተሰደበ ማለት ነው። 1 hour 45 minutes ነው ከሎየሬ ጋር ነርተን የመጣው። እዛ ናቸው ቁጭ ብለዋል፣ አሳያቸዋል። we already take legal action ነው የምንወስደው። ግን እንደ ሌባ ነው የቆጠረችው። ምንም ነገር የለውም። የኔም ብር ነው የሚረዳበት ምናምን። እኔ ይሄ ሰዓት ማለት የሷ ትራክ ነው።
እሷ የገዛችሁ ትራክ ነው፣ ለጉራ አይደለም። ሂዝ 143 143999 ነው is nothing። ገብቷችኋል? ግን የርኩ የትን ቦታ ማስረዳ የመጨረሻ ወራ ጉራ በል ወላ የፈለጋችሁትን በሉ። እኔ ራሴን ችዬ አይደለም ለሰው ተርፍ የምኖር ሰው ነኝ። ገብቷል? እና ቴዲን የተቀየምኩበት ይሄ ነው። ቴዲ የተቀየምኩበት በጣም ሂዝ ላይክ ኮንቲኒየስሊ ነው አታክ ያደረገኝ። እንግዲህ ይህ ጉዳይ በጣም አጨቃጫቂና ብዙ ነገሮች የሚቀሩት ይመስለኛል። እስካሁን አልተፈታም። ያው ሰሞኑን ከፍራኦል ኢቴቻና ከተመር ጋር የነበረው ጉዳይ በዚህ መልኩ መሆኑ ትንሽ ይደብራል። ያው ፍራኦል ኢቴቻ ሶሻል ሚዲያ ላይ ያደረጋቸውን ነገሮች ስለምናቅ ማለት ነው ከሶሻል ሚዲያ መርቅ ያለው ወደ ፌስቡክ ዓለም ተቀላቅያለሁ ብሎ እንደገባው ሁላችንም እናስታውሳለን። እና በዚህ ጉዳይ ነው ተመልሶ የመጣው እና እስኪ እውነታዎች የሚወጡ ይሆናል። እስኪ ማጋር ሐቁ እንዳለ አብረን የምንመለከት ይሆናል። የኢትዮጵያ በሶሻል ሚዲያ ተጽዕኖ ፈጣሪ ወጣቶች ማህበር የሚል ትላንትና በሸራተን ሆቴል ምስረታውን አድርጓል። በዚህ ምስረታ ላይ እነማን ቢገኙ ጥሩ ነው? እነ ሰራዊት ፍቅሬ፣ እነ አብርሃም ግዛው፣ እነ ፊንቴኮች ከቻች ብለው ፊት ለፊት ወንበር ላይ ዶቅ ብለዋል። እንግዲህ የኢትዮጵያ ወጣቶች ነው የተባለው አይደል? ሰራዊት መስፈርቱን ታሟላለህ እንዴ? ወጣትነት መስፈርትን ሶሻል ሚዲያ ነው የተባለው አይደል? አንድ የፌስቡክ አካውንት አለ እንኳን ሶሻል ሚዲያ ላይ ተጽዕኖት ምንድነው የምትሰራው እዚህ ሰፈር? ምንድነው የምትሰሩት ፊንቴኮች እዚህ ሰፈር? ምን ፈልጋችሁ ነው ጉድ ጉድ ያበዛችሁት እዚህ ሰፈር? በሄሎ ታክሲ በላችሁን፣ በፊንቴክ ኢንቨስትመንት ብላችሁ ዞራችሁ መሪያችሁን ጠመዛችሁ በላችሁን። አሁን ደግሞ ሶሻል ሚዲያ ማህበር ብላችሁ በዚህ መንገድ ደግሞ መጣችሁ ማለት ነው። ምንድነው የምትሰሩት? እንግዲህ እነዚህ ሰዎች የገንዘብ ሰዎች ናቸው። ፊንቴክ እንግዲህ ቤት ዞሮ መጣ ማለት ነው። አሁን ክሬቲቭ አዋርዱ የቲክቶክ ክሬቲቭ አዋርድ ገንዘብ እንዳለው አይተዋል። ከፍተኛ ስፖንሰር እንዳለው አይተዋል። በቴሌ ብር ሰው ሲመርጥ በቴሌ ብር ከፍተኛ ብር እንደሚገባ አይተዋል። ስለዚህ ፊንቴክ ስፖንሰር ሆኗችሁ ማን ነው ሸራተን ሆቴልን የከፈለው? መጀመሪያ እዚህ ፖይንት ላይ እንነጋገር። ማን እንትን ያለው? ሶሻል ሚዲያ ማህበር መፈጠሩ ቆንጆ ነው። በሶሻል ሚዲያ አንድ ሰሞን ተጮሆባቸው ዝም የሚባሉ ጉዳዮችን ኃላፊነት ወስዶ እስከ መጨረሻው ድረስ የሚያስኬድ ማህበር፣ ጠንካራ ማህበር ያስፈልጋል። ህፃናትን ደፍረው የአንድ ሰሞን ጩኡታ የአንድ ሰሞን ጩኸት የሚሆንበትን ነገር ኃላፊነቱን ወስዶ እስከ መጨረሻው ያስኬደዋል። ሌብነቶች፣ የተለያዩ ሌብነቶች፣ በዚህ ሶሻል ሚዲያ የሚደረጉ ሌብነቶች፣ ህገወጥ የሰዎች ዝውውሮችን፣ ሀገርን አሳልፎ መስጠት እስከሚደርሱ ድረስ የተለያዩ ነገሮችን፣ ባህላችንን፣ ሃይማኖታችንን የሚጎዱ ተግባራትን በማስወገድና በማጥፋት እንደው ማህበሩ መቋቋሙ ጥሩ ነው። ግን እነ ሰራዊት ፍቅሬ ያቋቋሙት ይሄ ማህበር እርግጠኛ ነኝ ፊንቴክ ነው ስፖንሰር ያደረጋቸው። አለበለዛ እነዚህ ሰዎች አይገኙም ነበር። እነዚህ ያልተጠየቁ ወንጀለኞች እዚህ ሰፈር አይገኙም ነበር። እነ ቃለአብ ሸራተንን ስፖንሰር አድርገው ይህን ማህበር ሊያቋቁሙ አይችሉም። እናንተም ብትጠነቀቁ ጥሩ ነው። ስለዚህ እንሄድበታለን። ይህን ጉዳይ በሰፊው ነው የምንሄድባት። እንደዚህ የምንላቀቅ እንዳይመስላችሁ። ሶስተኛ ዙር አትበሉን በፍጹም። ይህን ሰውዬ ታውቁታላችሁ ብዬ አስባለሁ። ያው እንደዚህ አይነት ኮንተንቶችን ነው የሚሰራው ብዙ ጊዜ። ያው ምንድነው ሌቦችን ማጋለጥ ነው የሱ ስራ እና ከዚህ በፊት ያው መንሱር ጀማል ሲያስተዋውቅ የነበረውን ፊንቴክ ኢንቨስትመንትን አትግዙ ከዚህ ሰው ወይ ደግሞ ለየኛውን ድርጅት አትመኑት እያለ ሲያስተዋውቅ እንደነበረ ሁላችንም እናውቃለን። ግን ሰው አልሰማ ብሎ ያው መጨረሻ ላይ ሌባ መሆኑ ታውቆ ያ ድርጅት እንደታሸገ ሁላችንም እናውቃለን። አሁን ላይ ደግሞ ያው ያኛው ድርጅት ከቲክቶከሮች ጋር አብሮ እየሰራ ሊሆን ስለሚችል ተጠንቀቁ እያለ ይገኛል። እስኪ እውነታውን አብረን የምንመለከት ይሆናል። እንደዛኛው ልክ ይሆናል ወይ ልክ አይሆንም የሚለውን እስቲ ያው የጊዜ ጉዳይ ነው የምንመለከተው ይሆናል። እሺ ብሎ ተቀበለኝ። ቻሌንጅ ሰጠኝ። ቻሌንጁ ከሰጠኝ በኋላ ሰይፉ ጋር ሲቀርብ እኔ ይህን ነገር ስነገር ራሴ ላይ የሚቀበለው ራሴ ላይ የሚደርሰውን እርምጃ ተቀብዬ ነው የምነግር። ማስተራብነት ማርያም ቃልን አለ ራሴ ላይ የሚደርስብኝ እርምጃ ተቀብዬ ነው የምነግረው። ስለዚህ የመጀመሪያ ቻሌንጅ ሰጥቶ ነበረ ሰይፉ ጋር ከመቀበቡ በፊት
ሰይፉ ጋር ከመቅረቡ በፊት ቻሌንጅ ሰጠኝ፣ ፎሎ ማደረግ ቻሌንጅ ሰጠኝ እና ቻሌንጁ ሲሰጠኝ በየ50 ሺህ ብር ከፍላለሁ አለኝ። ከ218 ሺህ ፎሎወር ከፍ ሲል 50 ሺህ ፎሎወር ከጨመረ 50 ሺህ ብር እሰጣለሁ አለኝ። ቻሌንጅ ሰጠኝ እና የሄደ ያለ ሰይፉ ጋር ሊቀርብ ሲል እሱን አይደለም የሚያወራኝ ሌሎቹ ማናጀሮቹ ነው የሚያወሩ፣ የእሱ ማናጀሮቹ አላውቅም እና ማናጀሮቹ ነው ያወሩኝና ቻሌንጁ ሰጠኝና ከዛ ሰይፉ ጋር ሊቀርብ ሲል የሰራችውን ቪዲዮዎች እንዳለ ፕራይቬት አድርጋለኝ። ማስተራብነት ይህም ነገር ናንተ ነግሬ ብሞትም ኮነ ሞታለሁ ለአንተ ላስታውቅ ስለፈለግኩ አንተ ለሁሉም ስለምደርስ ነው ወይም ንግግር ማለት ምናገር ለአንተ ነግሬ ከሞትኩም ሞታለሁ፣ ችግር የለም። እኔ እዚህ ጋር ማንም ድጋፍ የሚያደርግኝ ሰው የለም። ማንም የኔ ንግግር ስለማይረዳ እኔ የነገረኝ ነው መናገር፣ እሱ ሳይሆን የነገረኝ የእሱ ማናጀሮቹ። እባክህን በላቸው እባክህን የተከበረውን ኢትዮጵያ ሕዝብ እየሰደብክ እያደነክ እኔ ቤት ላይ መቆየት አትችልም። በጣም ነው የሚወድህ። መልካም ጊዜ እንደሆነ ለምኛ። ማስተር አብነት ሁላችንም የምናውቀው ያው ሰዎችን ሲረዳ ለሰዎች ሲደርስ ነው አይደል? እና ከዚህ ግለሰብ ጋር ላይቭ ላይ በተቀመጠበት ሰዓት ያው ልጁ ብዙ ችግሮችን አካፍሎት ነበረ። ግን ልጁ የሚሰራው ኮንተንት ያው ብዙ ጊዜ ሰዎችን የሚወድ ወይ ደግሞ ሰዎች የሚወዱት አይነት ኮንተንት አይደለም የሚሰራው። ሰዎችን ማስጨነቅ፣ ሰዎችን መሳደብ፣ ያው የሰዎችን ክብር የሚነካ ነገር ነው ቲክቶክ ላይ የሚያስተላልፈው ልጁ እና ይህ ነገር ይመስለኛል ማስተር አብነት እንዳይረዳው ወይ ደግሞ ማስተር አብነት ከጎኑ እንዳይቆም ያደረገው እሱ ነገሩ ይመስለኛል። ሮፍናን ይህ ቪዲዮ ላንተ ነው። ቢካዝ ሪፖስት ያደረግከው ቪዲዮ አይቼዋለሁ፣ የሆነ ሰው ልኮልኛል። እኔ ደግሞ በጣም ነው የምወድ፣ በጣም ማደንቀስ ሰው የሀሳብ ላካፍል ፈለግኩኝ ማለት ነው። የሆነ ልጅ ስለ መሰገጥና አዋቂነት ፖስት ያለው ነገር አለ። አልሰግጥም ምናምን እያለ ማለት ነው፣ አዋቂነትን እያደነቀ። ኦፍኮርስ አዋቂ መሆን ማንንም አልጎዳም። ግን ችግሩ ምንድነው መሰለክ ሮፊ፣ አንተ ለራሱ እዚህ ደረጃ የደረስከው ሰግጠህ ነው። ቢካዝ ልንገርህ፣ መጀመሪያ አስታውሳለሁ አንተ ሙዚቃ ስትጀምር አሁን ያለህበት ደረጃ ከመድረስህ በፊት አስታውሳለሁ ከ8-9 ዓመት በፊት ጂም ስፖርት እየሰራው አንተን እሰማህ ነበረ። ማን እንደሆን ካላቅም ነበር እውነት ለመናገር ግን እሰማህና ወድህ ነበረ። አሁን የምልህ ነገር ምንድን ነው፣ አንተ የዛኔ አዋቂ የነበርከው የድሮ ህይወትህን ነው። which is ሮፍናን አልነበረም የዛኔ። ሮፍናን ታሪኩ ነበር፣ የድሮ ታሪኩ ነበር። የዛኔ ሮፍናን ይህ አሁን ያለው ሮፍናን አልነበረም። ስለዚህ አንተ የነበረህ እውቀት ስላለፈው ታሪክህ ብቻ ነበረ። ግን የሆነ የአእምሮ አካል ውስጥ ማለት ነው ሮፍናን እዚህ ደረጃ መድረስ ይችላል ብሎ አመነ። ገባ? ሮፍናን ኢትዮጵያን በሙዚቃ ይቆጣጠራል ብሎ ማመን ጀመረ። የዛኔ ነው ምልክ። ገባ? አሁን ያለህበት ስኬት ይታየህ ጀመረ። ለዛም ነው ጉዞ የጀመርከው፣ መንገድ የጀመርከው እኛን በሙዚቃ ለማዝናናት እና አንተን ራስን ትልቅ ደረጃ ለማድረስ ማለት ነው። ግን በእርግጠኝነት አንተ ያጋጠመ ነገር ልነግርህ እፈልጋለሁ። አሁን የዛኔ አላማህ ስታየው ትልቅ ደረጃ መድረስ እችላለሁ ብለህ ስታስብ የመጣልህ ነገር ምንድን ነው? አንተ እኮ ይህ አታውቅም፣ ፒያኖ መጫወት እኮ አታውቅም፣ ቢት መስራት እኮ አታውቅም፣ መዝፈን እኮ ያን ያህል አይደለም ምናምን የሚሉ በጣም ብዙ ኔጌቲቭ የሆኑ አሉታዊ የሆኑ ሀሳቦች ነበሩ። እሱ ብቻ አይደለም፣ አንተ እኮ ከዚህ ሰፈር እኮ ነው የመጣኸው፣ አስተዳደግህ እኮ እንደዚህ እኮ ነው፣ ቤተሰብ ምናምን እያለ አንተን ሊያወዳድቅ የሚሞክር የአእምሮ አካል አለ። ግን አንተ እሱ ድምፅ ያለፍከው በእውቅና ብቻ ሳይሆን በመሰገጥ ነው። እነሱ ድምፆች እየሰማሃቸው ግን በማይታየው ነገር አምነህ ይሳካልኛል ብለህ ሰግጠህ መስራት ጀመርክ። ሰግጠህ መማር ጀመርክ። አየህ፣ መሰገጥ ማለት ዝም ብለህ ጀዝባ መሆን ማለት አይደለም። ዝም ብለህ ራስን ወደ አደጋ መክተት ማለት አይደለም። እነዛ መጥፎ ሀሳቦችን አለመስማት ነው። እየተናገሩ እያሉ እንዳልሰማህ አስመስለህ ወደ ዓላማህን መጓዝ ነው። መደደብስ ምንድን ነው? ድድብ በሉ ያልኩት እኔ ለእነዛ መጥፎ ድምፆች ነው። እነዛ መጥፎ ድምፆች አውቀው ሊሸውዱ ይሞክራሉ። በቂ እንዳልሆንክ፣ እንደማትጠቅም፣ ከሰው በታች እንደሆንክ፣ ትልቅ ደረጃ መድረስ እንደማትችል እየተናገሩ ሊያሳንሱ ይሞክራሉ። ድድብ የምትለው ደግሞ በነዛ መጥፎ ድምፆች ነው። አንዳንዶቻችን የአንድ ሰው ታሪክ ሳንሰማ ሳንረዳው ምን እንሆናለን? የራሳችን አስተሳሰብ ያሸንፈናል። ስለዚህ ሮፊ ላስረዳ ብዬ ነው፣ ቢካዝ በጣም ስለምወድና ስለማከብረህ ኤክስፕሌን ላርግልህ ብዬ ነው። እወድሃለሁ። ነፃነት ከአንተ ጋር ዘፈን ብትሰራ በጣም ደስ ይለኛል። ቻው። እንግዲህ ሰሞኑን አዶናይ ሲያስተላልፋቸው የነበራቸውን መልእክቶች ሁላችንም እናውቃለን። ያው ስግጥ ፍምስ የሚል ቻሌንጅ ወደ ህዝቡ እየቀላቀለ ይገኛል እና ብዙዎች ተጠቃሚ ሆነውም እየሰሩበት ይገኛል። ግን በዛውም አንጻር አንዳንድ መመልከት የሌለብንን ነገሮች ቲክቶክ ላይ ስግጥ ፍምስ በሚል ነገር ብቻ ቲክቶክ ቪዲዮ መልቀቅ ስለቻሉ ብቻ ብዙ ነገሮችን እያራመዱ ያሉ ግለሰቦች አሉና
ሮፍናን እነሱን መቃወም የፈለገ ይመስለኛል እንጂ የአዶናይን ሀሳብ ለመቃወም ብሎ አይመስለኝም። የዛን ግለሰብ ሪፖስት ያደረገው ወይ ደግሞ የዛን ልጅ ቪዲዮ መልሶ ለህዝቡ ያጋራው ማለት ነው። እና አዶናይ ትንሽ በዛ ጉዳይ ትንሽ አለመግባባት የተፈጠረ ይመስላል በሮፍናን እና በአዶናይ መካከል ማለት ነው። ይሄ ቲክቶክ ክሬቲቭ አዋርድ የምትሉትን ለምን ቶሎ አዘጋጅታችሁ ያምናንበታል እንዴ? በጣም እኮ አልበርት አንስታይንን እና ሶቅራጠስ ምናምን የሚወዳደሩበት መድረክ አረጋችሁት እንዴ? በጣም ስናት ዳዲፕ እኮ ማለት የምታወዳደሯቸው ሰዎች የሆነ ለኢትዮጵያ አዲስ ነገር ፈጥረው ከሁለቱ ለመምረጥ የተቸገርን አረጋችሁት። አንደኛው ብሔሩን ይዞ የመጣ ነው፣ አንደኛው ሃይማኖት ይዞ የመጣ ነው። የኢትዮጵያ ችግሮች ነው ሊትራሊ እየተወዳደሩ ያሉት፣ የሚያባሉን ናቸው። ሊትራሊ እንደገና መድረክ ተሰጧቸው እየተወዳደሩ ያሉት። ኢትስ ናት ዳት ዲፕ። ኤዲት የምታደርጉት ሁሉንም የያዛችሁት አየሩን። ለምን የአሁኑ ቅዳሜ ያደርጉትና ቆርቆሮና ጭብጨባውን ሰጥቷችሁ እንሂድ ወደ ቀጠለው እንዴ? እኛ የተሻለ በማጣት ነው እዚህ ላይ ከእናንተ ጋር ያለ ነው። የተሻለ አተን ጠፍቶ ምናምን አንዱን ብሔርተኛ ከአንዱ ሃይማኖተኛ ጋር የወዳደር ያለ ነው። እነዛ ነው። ኢትስ ናት ዳት ዲፕ። ክሬቲቪቲ አይደለም የቲክቶክ ክሬቲቭ አዋርድ። ቲክቶክ አካውንት አዋርድ ምናምን ብላችሁ አወዳድራችሁ ጨረሱት። በጣም ኢትስ ሪቺንግ ዘ ፖይንት በጣም ሜዲቴት እያደረገ ነው። የምታወዳድሯቸው ሰዎች አንደኛው በህግ የሚፈለግ፣ አንደኛው በሽተኛ፣ አንደኛው መጥፎ ነገር ለዓለም ያስተዋውቅ ምናምን ነው። ደህና ነገር አይደለም። ግን እንደዛም ሆኖ ታግሰናቸዋል። እሱንም የአሁኑ አድርጉትና እንቀጥል ወደ ኔክስት ፕሊዝ። ሰሞኑን ቲክቶክ ላይ በጣም አላስፈላጊና አይሆኑ ነገሮች እየተፈጠሩ ይገኛሉ። ያው በጣም ልጁ እንዳለው አልበርት አንስታይን እና ያው አንድን ሳይንቲስትን የምናወዳድር ነው የሚመስለው። ቲክቶከር ማለት በጣም ተራ ነገር እንደሆነ እየነገረን ይገኛል። እስኪ እናንተ በዚህ ቪዲዮ ላይ ምን አይነት ሀሳብ አስተያየት አላችሁ? እስቲ ኮሜንት ሴክሽን ላይ ሀሳባችሁን እስቲ አጋሩኝ እስኪ። ጋዜጠኛ ገነነ መኩሪያ ወይም ደግሞ ሊብሮ ባለቤትን ጨምሮ የተለያዩ ሰዎች በጋዜጠኛው ሞት ተጠርጥረው በቁጥጥር ስር መዋላቸውን በዚህ ሰዓት የወጡ መረጃዎች እያሳዩ ይገኛሉ። ባለቤቱን ጨምሮ ታዲያ እሱ ያረፈበት ሆቴል ባለቤትን ጨምሮ የተለያዩ ግለሰቦች ተጠርጥረው በቁጥጥር ስር ውለዋል። የ14 ቀን የጊዜ ቀጠሮም ተጠይቆባቸው ዳኞች ይህንን ፍቃድ ሰጥተው ለ14 ቀን ቀጠሮ ታዲያ በማረሚያ ቤት እንደሚቆዩ የተሰማ ሲሆን የጋዜጠኛ ገነነ መኩሪያ ሊብሮ ወንድምም ታዲያ የጋዜጠኛው አስክሬን ወጥቶ ምርመራ እንዲደረግበትም ጥያቄ ማቅረቡ ተሰምቷል። የገነነ መኩሪያና የባለቤቱ ጉዳይ በጣም ብዙ አጨቃጫቂ ነገሮች እንደተፈጠሩበት ሁላችንም እናውቃለን። በተለይ ደግሞ ያው ተጠርጣሪ የነበረችው ባለቤቱ እንደነበረች ሁላችንም እናውቃለን እና አሁን ላይ መፍትሄ አግኝቶ ጉዳዩ በእስር ቤት እንደምትገኝ መረጃዎች እያሳዩ ይገኛሉ። ሲቀጥልም ከሷ ጋር አብረው የገቡ ያው ጋዜጠኞች አሉ። እነማን እንደሆኑ በግልጽ ባይታወቅም ጋዜጠኞች እንዳሉ ግን መረጃዎች እያሳዩ ይገኛሉ በአሁኑ ሰዓት። ሰሞኑን በአርሲ ክልል ላይ በተገደሉት የኦርቶዶክስ ተዋህዶ ልጆች ሞት በጣም ነው ያዘንኩት። እስከ መቼ ነው የኦርቶዶክስ ተዋህዶ ልጆች የሚገደሉት? አይበቃም? እስከ መቼ? ገዳዮች የትኛውም እምነት የትኛውም ሃይማኖት ተከታዮች ሁኑ፣ ሰው መግደል በእናንተ እምነትና በእናንተ ሃይማኖት ውስጥ ያጸድቃችኋል? መንግስት፣ የጸጥታ አካላት፣ የህግ ሰዎች ለምን ደሞ አታስቆሙት? ተዋህዶ ቤተክርስቲያን ምን ስላጠፋች ምን አደረገች? ኢትዮጵያ እንደ ሀገር ሆና እንድትቀጥል ስለ ፍቅር፣ ስለ ሰላም፣ ስለ አንድነት ከመስበክ ውጪ ምን አድርጋ ምን አጥፍታ? አባቶች ለምንድነው ዝም የምትሉት? ለምንድነው ድምጽ የማትሆኑት? ቤተክርስቲያን ተነካች ጥቁር ለብሳችሁ ውጡ ባላችሁን ሰዓት ጥቁር ለብሰን ከቤተክርስቲያን ጎን መቆማችንን አሳይተናል። ታዲያ ዛሬ የኦርቶዶክስ ተዋህዶ ልጆች ሲገደሉ ለምንድነው ዝም የምትሉት? ለምንድነው ለሚመለከተው አካል አቤትም አትሉት? እዚህ ፕላትፎርም ላይ ያላችሁ፣ ቲክቶክ ላይ ያላችሁ፣ በጣም ብዙ ፎሎወር ያላችሁ፣ ብዙ ተከታይ ያላችሁ የተዋህዶ ልጆች፣ የኦርቶዶክስ ልጆች የት ናችሁ ያላችሁት? ለምንድነው ድምጽ የማትሆኑት? ለምንድነው ዝም የምትሉት? ይሄ እኮ ከምንም ነገር ጋር እኮ የተገናኘ ነገር አይደለም። የኦርቶዶክስ ተዋህዶ ልጆች ሞት ይቁም ማለት ምንም እኮ አይደለም።
ለዚህ ጊዜ ያልሆነ እውቅና ገደል ቢገባ ይቻላል። እኔ ከሃይማኖት የሚበልጥብኝ ነገር የለም። ውጡና ድምጹን የመንግስት አካላት ጋር እንዲደርስ ውጡና ድምጹን መስዋዕት የሆኑ የኦርቶዶክስ ተዋሕዶ ልጆችን እግዚአብሔር ነፍሳቸውን በሰማይ ይቀበል። መንግስት ለዚህ ነገር ምንም መፍትሄ ሊሰጥ አልቻለም። ያው ከዚህ በፊት ተደጋጋሚ እንደዚህ አይነት ነገሮች እየተፈጠሩ ቢሆን ግን አሁንም በቃ በጣም የበዛ ይመስለኛል። መንግስትም ዝምታው እስከ መቼ እንደሆነ እኔ ሊገባኝ አልቻለም እና ህዝቡም ከዚህ በኋላ እንደዚህ አይነት ነገርን ጸጥ የሚል አይመስለኝም። ያው በተለይ ደግሞ ቲክቶክ ላይ ያሉ ትልልቅ አካውንት ያላቸው የኦርቶዶክስ ተከታዮች በዚህ አይነት መልኩ ሪያክት እያደረጉ ስለሆነ ያው መንግስትም ከዚህ በኋላ ዝምታውን ሰብሮ የሆነ መግለጫ ይሰጣል ብዬ አስባለሁ። የኦርቶዶክስ አባቶችም ዝም የሚሉ አይመስለኝም ይህን ነገር በጣም ከተስፋፋ ማለት ነው እና መንግስት ምን እየጠበቀ እንደሆነ በጣም ግራ እየገባኝ ነው። እስኪ እናንተ በዚህ ቪዲዮ ላይ ምን አይነት ሐሳብ አስተያየት አላችሁ? ሐሳባችሁን ኮሜንት ሴክሽን ላይ አጋሩ። ለማንኛውም ምርጦች የዛሬ ቪዲዮቻችን እነኝን ይመሳሰሉ ነበረ። ቪዲዮቻችን እንደተመቻችሁ ጥርጥር የለኝም። ቪዲዮ ከተመቻችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በተለይ ሰብስክራይብ በማድረግ የቻናላችን ቤተሰብ መሆን እንዳይረሳ። ሐሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ።